ሰላም ሰላም እንደምናችሁ ዳንኤል ነኝ። ዛሬ በዚህ ቪዲዮ መጥቻለሁ። ቪዲዮን ከመጀመሪያ በፊት እስኪ አንድ ነገር ልበል። አንድ አባባል አለ፣ አንድ አነጋገር። ምንጊዜም ውድድራችን ከራሳችን ጋር ነው መሆን ያለበት። እኔ የምወዳደረው ከራሴ ጋር ነው። ከትላንት የተሻልኩ ሆኜ ተገኝቻለሁ ወይ? ለራሴ ራስ እኮ ህሊና ይፈርዳል። ለራሴ የተሻለ ሰው ሆኜ ቀርብ ያለው ወይ? ማንም የነገር ቢበልጠኝ ለኔ ደንታ ሊሰጠኝ አይችልም። ለምን መሰላችሁ? ራስ ውድድራችን ከራስ ጋር መሆን አለበት። የአንዱ መሳካት የአንዱ አንዳንድ ሁኔታዎች መቀየር ለእኛ ሞቲቬት ሊያረገን ይችላል እንጂ እኛን ሊሰብረን አይገባም። እኛን ሊያስቀናን አይገባም። ሰው በራሱ በግሉ ባለው ሁኔታ መሮጥ እንዳለበት ሁሉ ከራሳችን ጋር ነው መፎካከር ያለብን። ይህን ቪዲዮ ልሰራ የቻልኩት በሁለት ነገሮች ነው። ሁለት የማውቃቸው እህቶቼ፣ አንደኛዋ ምን ስትል ሰማዋት? በጣም ተንቅ ያለው አለች። ምን ለምን አልኳት። በጣም ተንቅ ያለው ንቀውኛል፣ ገንዘብ ስለሌለኝ ከሰው ጋር ሻይ ስለማልጠጣ ከሰው ጋር ፓርቲ ስለማልጨፍር አንዳንድ ቦታ ስለማልሄድ አዝና ነው የነገረችኝ። በጣም ተንቅ ያለው አለችኝ። በሌላ አንጻር ከሌላም ሰው ጋር እንዲሁ ስነጋገር በጣም ጨንቋት አንድ ሰው ይጨቀጭቀኛል። ምንድን ነው ላይክ ይሄ በሶሻል ሚዲያ ያለ ነገር ሆነ ብሎ ባዘር የሚያደርገኝን ነገር ለብዙ ዓመታት አደረገ ብላ እያለቀሰች ስትለምነው ነው የነበረው። ለመክር በጣም ታግዬ ነበር፣ ሳይሳካልኝ ቀረ። እስኪ እንነጋገር። የምንኖረው ለራሳችን ነው ወይስ ለሰዎች ነው? እኛ አንጉዳ እንጂ ሰውን፣ እኛ ሰው ላይ አንድረስ እንጂ ትክክል እንስራ እንጂ ለምንድን ነው የምንጨነቀው? ከሰዎችስ እኩል መሆን አለብን እንዴ? ሰዎች ሲጨፍሩ ወይም ደግሞ የፈለጉትን ነገር ሲያደርጉ የግዴታኛ እኮ ማድረግ የለብንም። እኔ የምኖረው በውጭ ሀገር ነው እና ራስን ከሚጠላው ትልቁ ነገር ቢኖር መፎካከር ነው። ሰው መኪና ስለገዛ እኔ መግዛት የለብኝም። ሰው ቤት ስለገዛ እኔ መግዛት የለብኝም። እኔ በምችል ሰዓት አቅሜ በፈቀደ ጊዜ አቅሜና እንትኔን አውቀዋለሁ። እኔ አቅሜን እችላለሁ። እኔ ባለአቅሜ ሆኖ አንድ ትልቅ ቤት ብገዛ ቁጭ ማለት አቅቶኝ መተንፈስ እስኪያቅተኝ ድረስ ከሰራው ያ ቤቴ እኔን ለመግደል ነው እንጂ በትክክል እኔ ልደሰትበት፣ ቤታችን እኮ ልንደሰትበት ነው የሚገባው። አርስቴን አልልቀቅ። የመጀመሪያዋ ልጅ ያለችኝ በጣም በቃ ከሰው እኩል አልሆንኩም ብላ በጣም አዝናለች። ከሰው እኩል አልሆንኩም፣ ከሰው ጋር ሻይ መጠጣት፣ ከሰው ጋር መዝናናት አልቻልኩም እና ሰዎች ናቁኝ ብላ በጣም አዘነች። እንግዲህ ያያችሁ፣ ከራሳችን ጋር መፎካከር ሲገባል ከሰው ጋር በምንፎካከርበት ጊዜ ምን ያህል ዲፕሬስድ እንደሚያመጣ፣ ሀዘን እንደሚያመጣብን ራሳችን ሆነን መገኘት አለብን። ራሳችን ሆነን ስንገኝ ከራሳችን ጋር ነው ውድድሩ። የተሰጠንን ነገር ትንሽም ቢሆን እናመሰግናለን። ማንኛውንም ነገር የተሰጠን ተኝተን ከመነሳታችን ጀምሮ ወክ በማድረጋችን ይህንን ያልኳት ስመክራት፣ ጤነኛ አይደለሽም አልኳት። እስካሁን ጤና ለሰጠሽ አምላክ አታመሰግኝም አልኳት።
እስካሁን ለኖርሽበት ጊዜ ለሰጠኝ ስራ አታመሰግኙ? ዛሬ በመኖርሽ እንዴት አታመሰግኝም ነው ብዬ አልኳት። አዎ እሱማ ግን እኔ ራሷን በቃ ውዳቂ በቃ ምንም ሰው የማይፈልጋት በቃ ምንም ማድረግ ተተናቀች አርጋ ራሷን እንዴት አርጋ ዲፕሬስድ እንዳረገችው ሀዘን ውስጥ እንደከተተችው ልነግራችሁ አልችልም። ወንድሞቼ እህቶቼ አንጨናነቅ። ተወሰነ ጊዜ ነው የምንኖረው በዚህ ምድር ላይ ተወሰነ ጊዜ ነው እንትናችን። ስለዚህ ማድረግ የሚገባን ደስታ ሊኖረን ይገባል። ባለን ነገር ልንደሰት ይገባል። ሁሉም ፍጹም አይደለም። እዚህ ሀገር የትም ብትሄዱ የትም ብትኖሩ አንዱ ይጨምር አንዱ ይቀንሳል። አንድ ነገር ሲጨምር አንድ ነገር ሲቀንስ፣ አንዱ ነገር ሲመጣ አንዱ ነገር ይጎልባቸዋል። ያው እና ልላችሁ የምፈልገው ነገር ዓለም ሙሉ አይደለችም ይባል ነገር። ይህንን ስል እባካችሁ የተቸገረ ሰው የለም፣ ያዘነ ሰው የለም እያልኩ አይደለም። ቀን አለ፣ ለሁሉም ቀን አለ። ነገሮች እንደ ጨለሙ የማይቀሩበት ጊዜ አለ። ሁሉም በጊዜው ብሩህ ይሆናል ብለን ማሰቡ ብሩህ ማሰቡ እኛን ይጠቅመናል እንጂ አይጎዳንም። ለአእምሮአችን ለምን ይመስላችኋል የአእምሮ ጭንቀት የሚመጣ? የሌለንን ነገር እያሰብን ከጭንቀት ከመጨነቅ ደግሞ ማጣትን ነው ይመርጣለሁ። በቃ አንድ ፊቱ ነው፣ በቃ አለቀ። በመጨነቅ እኮ ብዙ ሰዎች ታመዋል፣ በሽተኛ ሆነዋል። ያላቸውን ነገር እንኳን ሳያዩ ቀርቶ ማለት ነው። እና ስፔሻሊ በውጭ የምንኖር ሰዎች መጠንቀቅ ይኖርብናል። ከሚያስጨንቀን ነገር መራቅ አለብን። እኔ ደግሜ በዚህ ዩቲዩብ ላይ ብናገር የምፈልገው ይሄንን ነው። ጭንቀት ነው። አሁን ባለፈውም ተናግሬዋለሁ። አንድ የምንወደው ተናጋሪ ስፒከር ምን አለ? ከሰይጣን ቀጥሎ ጭንቀት ነው የኛ ጠላት ነው ያለው። ከዚህ በላይ መግለጫ የለም። እና እባካችሁ እህቶች፣ ወንድሞች ከሰው ጋር ጥሩን ነገር አይተን እኛን ሞቲቬት አድርጎን ይገፋፋናል እንጂ የሰው ማግኘት የሰው እንደው መብለጭለጭ የሰው እንደዚህ ማድረግ እኛ ሊጥለን አይገባም፣ ልንወድቅበት አይገባም። ያንን ልንሻሻልበት አንድ ነገር አድርገን እስቲ ነገ እኔ ምን ላድርግ፣ ምን ልስራ፣ ምን ልፍጠር። ከአንድ ሰው ጋር እያወራን እያለ ምን አልኩት፣ ኢትዮጵያ ሄጄ ነበር ዛሬ ቲንክ 3 ዓመት አካባቢ እና አይ ነበረ ዝም ብዬ ሰው ምን ይሰራል እስቲ ኢኮኖሚ ሳይስተካከል ሲቀር ያው ሩጫ አለ፣ ከባድ ሩጫ አለ። በሩጫ መሀል ምንድን ነው አይናችን መብራት አለበት። ምንድን ነው ማለት ሰው ቢያደርግ እኔም መርዳት የምፈልጋቸው ሰዎች ስላሉ ጀመሩ። እነዚህ ሰዎች አውጥተው የድንች መጥበሻ አውጥተው እዛች እየጠበሱ በቆሎ ምናምን አድርገው ይሸጣሉ። አደነኩ። ጥሩ ነው። እጃችንን አንሰጥ መቼም ለድህነት ቆመን አንሰጠው። አንድ ነገር መፍጠር አለብን። የፈለገ ነገር ነው። የሚናቅ ስራ የለም። የማይናቅ ስራ መኖሩ እኔ ውጭ ከመጣሁ በኋላ ነው ያወቅሁት። ስራ እንደማይናቅ እኔ ድሮ እንኳን ሰራም ሁሉ ነገር ንቀት ነው።
እና የምንሰራውን ስራ የምናደርገውን ነገር መፍጠር መቻል አለብን። ለምን እንዴ እኔ ኢትዮጵያ አንድ እህታችን ሊስትሮ ስታደርግ አይቻለሁ። የሚረዳን ከሆነ ቤተሰብን የሚረዳ ከሆነ ምንስ ብናደርግ ከረዳ እናታችንን ከጭንቀት ካወጣ አባታችንን ከዛ ከጭንቀት የሚያወጣ ከሆነ ምንም ይሰራ። መጠንከር አለብን። ከሰው ጋር አንፎካከር። ሰው ለራሱ ነው የሚሰራ፣ እኛም ለራሳችን። እኛ ከራሳችን ጋር ነው መፎካከር ያለብን። ከትላንት ዛሬ ተሽያለሁ። በትምህርት በማንበብ በስራዎችን በመትካት ገንዘብ የምንችለውን መቆጠብ፣ አንዳንድ ነገሮች ደግሞ በግራም በቀኝ ብለን አንዳንድ የምንሰራቸውን ነገር ዙሪያችንን ማየት፣ ምንድን ነው የጎደለው፣ ምን ባቀርብ ነው። በቃ መታገል አለብን። በቃ ምንም በቃ ምርጫ የለንም። መታገል አለብን። ምርጫ የለንም። ሀዘን አናስገባ፣ አንጨነቅ። ጭንቀት ምንም የሚጠቅመው ነገር የለም። አይረዳን፣ ገንዘብ አይረዳን፣ ምን አንል፣ በራሳችንን እያዳከመን እንደውም የአእምሮ በሽተኛ ነው የሚያደርግ መጨረሻ። ስለዚህ እንበርታ። እግዚአብሔር ብሩህ ቀን ያመጣል። በትግል ውስጥ እግዚአብሔር በምንታገልበት ሰዓት ቀድሞ ይደርሳል። ይገርመኛል። እኔ አንዳንድ ነገሮች በቃ ይህንን ነገር እንዴት አድርጌ ነው ማልፈው ብዬ ያልኩባቸው ቀናቶች አሉ። እንዴት አድርጎ እንደሚያስተካክለው እግዚአብሔር ተአምር ነው። እኔ እነግራችኋለሁ፣ ተአምር ነው። ግን እናንተ ዶንት ጊቭ አፕ ይላል። ዶንት ጊቭ አፕ፣ ተስፋ መቁረጥ የሚባል ነገር የለም። እንደገና መነሳት፣ ትራይ አጌን ይላል። እንደገና ሞክረው። ወድቀሃል 30 ጊዜ 70 ጊዜ ሞክር አይደል መጽሐፍ ቅዱስ የሚለው? 70 ጊዜ ይወድቃል ይነሳል ይላል አይደል መጽሐፍ ቅዱስ? ከዛ በላይ ምን አለ? እንወድቃለን እንነሳለን። ይሄ ለአንድ ሰው መልእክት ከሆነ ደስ ይለኛል። ለአንድ ሰው አታልቅሱ፣ አትዘኑ። በቃ ምንም ጥቅም የለም። ስለ ሰው እንደዚህ ነው እንደዚህ ሆኜ በዚህ ወጥቼ እንደዚህ ሆኜ የሚረዳ ከሆነ እሰየው፣ የሆነ ነገር ያደርግ። ግን ዝም ብሎም ከንፈር መምጠትና በቃ ምናምን የሚል ከሆነ ዋጋ የለውም። እናንተ ብትበረቱ ነው የሚሻላል። በርቱ፣ ተሯሯጡ። እኔ የማውቃቸው ልጆች አሉ፣ ወደ ዘመዶች የሚራወጡ ጎበዞች፣ ያስደንቀኛል። አንድ ልጅ አለ ምን ያህል የቤት ኪራዩን ተቆጣጥሮ ኑሮውን ተቆጣጥሮ እኔ የሚያወጣውን ወጪ ሲነግረኝ ግርም ይለኛል። ኪት አምጥቶት ነው ይላል። ግን ይታገላል። ሌሊት እወጣለሁ አለኝ፣ ሌሊት እገባለሁ ያለ። ካልታገለን አይሆንም። ይህን ጊዜ በየትም አቅጣጫ ብንሆን መታገል ይኖርብናል። ሰው አንፎካከር፣ ከራሳችን ጋር እንፎካከር። ከዛሬ ነገ እሻላለሁ ወይ ብለን ራሳችንን እንጠይቅ። ፒስ አውት። ዳንኤል ነኝ ባይ